ዌስትሮስ ዳግመኛ በደምና በሳት ልትታጠብ ተዘጋጅታለች። ሃውስ ኦፍ ዘ ድራገን ዝም ብሎ የዙፋን ሽኩቻ አይደለም፣ የአንድ ታላቅ ቤተሰብ መፈራረስ። የአንድ ቤት ልጆች ለስልጣን ሲሉ እርስ በራስ የሚባሉበት፣ ድራጎኖች ደግሞ ሰማዩን የሚያጨልሙበት ዘመን ላይ። ሰላም ጤና ይስጥልኝ። ዛሬ በጉጉት የምትጠብቁትን ሃውስ ኦፍ ዘ ድራገን ሲዝን 1 እና ሲዝን 2 ዋና ነጥቦችን መለስ ብለን አይተን በሲዝን 3 ደግሞ ምን አስገራሚ ክስተቶች ሊፈጠሩ እንደሚችሉ በጥልቅ እንመረምራለን። የታሪኩ አቅጣጫ ወዴት ይሄዳል? ማን ይተርፋል? ማንስ ይወድቃል? አብራችሁን ከቆያችሁ ለጥያቄዎቻችሁ መልስ ታገኛላችሁ። የዛሬው ቪዲዮአችን ከመጀመራችን በፊት እንደተለመደው ይሄ ቪዲዮ ላይክ በማድረግ እንድትጀምሩ እጠይቃለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳረሱ። አሁን ወደ ታሪኩ እንመለስ። የምንጀምረው እንግዲህ ከሲዝን 1 ነው። የጥላቻ መጀመሪያውን እንመለከታለን። ሁሉ ነገር የሚጀምረው እንግዲህ ከፍቅርና ከጓደኝነት ነበር። ሬኒራና አሊሰን የማይነጣጠሉ ጓደኛሞች ነበሩ። ነገር ግን ስልጣን፣ የቤተሰብ ግፊትና ክህደትን፣ ጣልቃ ገብነትን በአጠቃላይ የነሱን ዓለም ለሁለት ይከፍለዋል። የንጉስ ቪሴሪስ ደግሞ ሞት ለታላቁ ጦርነት ትልቅ መነሻም ሆኗል። በዚህ ምክንያት እንግዲህ ሁለት ጎራዎች ተፈጥሯል። ቲም ብላክ የሬኒራ ደጋፊዎችና የዙፋኑ እውነተኛ ወራሽ የሚሉ፣ በተጨማሪ ደግሞ ቲም ግሪን የሚባለው አለ የአሊሰንና የልጇ የኤጎን ዙፋን የያዙት ወገኖችን የሚደግፍ ሁለት ጎራዎች ተፈጥሯል። በመጀመሪያው ሲዝን ማብቂያ ላይ ግን ነገሮች ከቁጥጥር ውጭ ሆነው ነበረ ያለቁት። የሉሴሬስ አሰቃቂ ሞትን ተመልክተናል። በኤመንድ ዘንዶ አማካኝነት መከሰቱ ይሄንን ሞት እናስታውሳለን። ፕላስ ደግሞ ለዲፕሎማሲያዊ ንግግሮች ማብቂያም ለደም መፋሰስም በቀል መጀመሪያ እንደሆነ አሳይተውን ነበረ። ሲዝኗን ያለቀው ጦርነቱ በይፋ ተጀምሮ ሲዝኗን አይተን ጨርሰን ነበር። ወደ ሲዝን 2 ስንሄድ እንግዲህ የድራጎኖቹ ቁጣ በይፋ የምናይበት ሲዝን ነው። ሲዝኑ ጦርነቱ ወደ ሌላ እጅግ አስፈሪ ምዕራፍ እንዳሻገረው የሚያሳይ ነው። በተለይ ደግሞ በሮክ ሪሲት የታየው የዘንዶ ወይም ደግሞ የድራገን ፊልሚያ ላይ ሲኒማቶግራፊውን ታዩታላችሁ ወይም ታስታውሱታላችሁ ብዬ አስባለሁ። በድምፅ ቅንብር እጅግ አስገራሚ የነበረበት ክፍል ነበር። እዚህ ጋር እንግዲህ የንግስቷ የሬሲናን መስዋዕትነትና የንጉሱ ኤጎን ከባድ ጉዳትን ያየንበት ክፍል ነው። በተለይ ከሲዝኗን ይልቅ ሲዝን 2 በደንብ ዋሮን በደንብ ያሳየን ክፍል ስለሆነ ሞር እንዴት እንደሰሩት ፊልሙ ላይም የምትመለከቱ ወይም ደግሞ ዋናውን የዚህን ሲሪስ ጉልበት ያየነው ሲዝን 2 ላይ። በመሃል እንግዲህ ንግስት ሬኒራ የኃይሉን ሚዛን ለመጠበቅ ስትል አንድ አደገኛ ውሳኔ ወሰና ነበር። ድራገን ሲድ የሚባለው ወይም ደግሞ የታርጌሪያን ደም ያላቸው ሰዎች ሰብስባ አዲስ ዘንዶች ወይም ደግሞ አዲስ ድራጎኖችን እንዲያለማምዱ እንዲይዙ አርጋ ነበር። ይህም እንግዲህ ቲም ብላክ ኦልሬዲ ብዙ ድራገኖችን በመያዝ የበላይነቱን ይዞ ነበር። ነገር ግን በቤተሰቡ ውስጥ ያለውን መጠራጠር የሌመን ለብቻው ጦር የመሰብሰብ ጉዞን በደንብ አስመልክቶናል። በተጨማሪ ደግሞ የኤመንድ ቁጣዊ የሆኑ ማጥቃቶችን አብዛኛውን ነገር ከቁጥጥር ውጪ እንዲሆን አድርጎታል። በዚህ ክፍል ላይ ሲዝን 2 እንግዲህ ከሞላ ጎደል በጣም ሃይ የሆነ በጀት የነበረው ነው። ፕላስ ደግሞ በጣም የሚገራርሙ ዋሮች ያየንበት ነው። ፔሱ ከፍ ያለ፣ ኢንቴንሽኑ ከፍ ያለ ሲዝን ነበረ። በጣም ተመችቶኛል እኔ በግሌ ሲዝን 2። አሁን ግን ወደ ትልቁ ጥያቄ እንምጣ። ሲዝን 3 ምን ይጠበቃል? በሲዝን 3 ምን እንጠብቃለን ካላችሁ እንግዲህ በጆርጅ ማርቲኒ ወይም ደግሞ በዚህ ፊልም ዋና ጸሐፊ ፋየር ኤንድ ብለድ የሚለው መጽሐፍ ላይ ነው ተነስቶ ይሄ ፊልም እየተሰራ ያለው። ስለዚህ ከሱ መጽሐፍ ላይ ያሉትን ፍንጮች አንድ በአንድ ነግራቸዋለሁ። ኦልሬዲ 4 ምክንያቶችን ሰጣችኋለሁ። እነዚህ 4 ምክንያቶች ሲዝን 3 ላይ ይፈጠራሉ ብዬ እኔ በግሌ የምገምተው ነው። በአንደኛ ደረጃ እንግዲህ የምናየው ምክንያት ባትል ኦፍ የሚባል ክፍል አለ መጽሐፉ ላይ። ይህ ክፍል እንግዲህ በታሪኩ ላይ ታላቅ የሚባል የባህር ላይ ጦርነት ነው። በባህሩ ላይ ደግሞ መርከቦቹና ዘንዶች የሚፋለሙበት እጅግ ደማዊ ኦር ምንድነው ደም አፍሳሽ የሚባል ክፍል ነው። በጣም አሳዛኝ ክስተቶች የሚታዩበትም ነው። ስለዚህ ከዚህ አንጻር ሲዝን 3 በጣም ልባችንን በጣም የሚሰብሩ ብዙ ሰዎች የሚሞቱበት ይሆናል ተብሎ ይገመታል። ሲዝን 3 ላይ ሞር ያሳየናል ብዬ ማስበው ሁለተኛው ነው። ይሄ
ኪንግስ ላንዲንግ መውደቅ ነው ወይም ደግሞ ሬኒራ በዘንዶቹ ወይም በድራጎኖቹ የበላይነት እንዳለት ይታወቃል። በዚህ የበላይነቷ በመታገዝ ዋና ከተማውን ለመቆጣጠር ትሞክራለች። ፕላስ ደግሞ የብረት ዙፋኑን ለመያዝ ወሳኝ ጉዞ ታደርጋለች ተብሎ ይጠበቃል። በሶስተኛ ደረጃ እንግዲህ የምናየው አዲስ ድራገኖች እናያለን ተብሎ ይገመታል። እስካሁን ያልታዩ የድራገን ዘሮችን እናያለን። ፕላስ ደግሞ የታርጌሪያን ዘሮችንም ልናይ እንችላለን። ሞር ደግሞ ስለዚህ ኢንፎርሜሽን ማወቅ ከፈለጋችሁ ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን እንድታዩት ጋብዛችኋለሁ። ተምኔሉ እንደዚህ አይነት ነው። ወይም ደግሞ እዚህ ጋር ካርድ አስቀምጥላችኋለሁ። ይሄን መታችሁ ቪዲዮ ማየት ትችላላችሁ። በአራተኛ ደረጃ እንግዲህ አብዛኞቻችሁ የምትጠብቁት የዴመንን ሚና ነው። ዴመንን በመጨረሻም በሃሪናር የነበረውን ታሪካዊ ቅዠትን ትቶ ሙሉ ለሙሉ ለሬኒራ ታማኝነቱን አድርጎ ወደ ጦርነት ግንባር ይመለሳል ብዬ ጠብቃለሁ። እሱ ከተመለሰ ደግሞ ብዙ ታሪኮች እናያለን። ስፔሻሊ የበቀሉ ስልቶቹን ደግሞ ሞር ከሱ ጋር የተሳሰሩ ነገሮችን ይሄ ሲዝን 3 ያሳየናል ብዬ ጠብቃለሁ። የዛሬ ቪዲዮ እንግዲህ ይህንን ይመስላል። ከመጨረሴ በፊት ግን የተወሰነ ጥያቄዎችን ጠይቂያችሁ ላብቃ። አንደኛ የድራጎኖቹ ጦርነት ማቆሚያው የት ይሆናል ብላችሁ ታስባላችሁ? በተጨማሪ ዌስትሮስን ማን ይገዛታል ብላችሁ ታስባላችሁ? እናንተስ በሲዝን 3 ላይ በጉጉት የምትጠብቁት ትዕይንት የቱ ነው? ፕላስ ደግሞ የማን ደጋፊዎች ናችሁ? የቲም ብላክ ወይስ የቲም ግሪን? የእናንተን ሀሳብ አስተያየታችሁን ጠቅላላ የዚህን ጥያቄዎች መልሶቻችሁንም ጨምሮ ኮመንት ሴክሽን ላይ ጻፉልኝ፣ አነበዋለሁ። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን እንዳረሱ። እንደዚህ አይነት የፊልም ዳሰሳዎችን ደግሞ ማግኘት ከፈለጋችሁ ሁሌ ቻናሌ እናንተ ጋር እንዲመጣላችሁ ከፈለጋችሁ ሰብስክራይብ ማድረጋችሁ እንዳረሱ። በሚቀጥሉ ቪዲዮዎች እስክንገናኝ ድረስ ቸር ቆዩልኝ። እኔ አቤል ተሾመ ነበርኩኝ። አብራችሁ ስለቆያችሁ ያመሰገንኩ። በጣም ነው የምወዳችሁ። ተመችኛላችሁ።